ዩኒቨርሲቲ ውስጥ መማር ብቻ ሳይሆን መኖርም ትልቅ ፈተና ነው። በተለይ ደግሞ የካፌ ምግብ። በየማለዳው ተማሪዎች በረጅሙ ይሰለፋሉ። ይህ ሰልፍ እንደ እባብ ጠመዝማዛ ብቻ ሳይሆን እንደ ምኞትም ማለቂያ የለውም። የታጠበ ሳህንና በሁሉም እጅ ያልታሸ ዳቦ ማግኘት የምግብ ፍላጎትን ቢዘጋውም ጀርም ያለው ጀርመን ሀገር ነው በማለት ያገኙትን ይበላሉ። የሚበሉት ተማሪዎች እያላመጡ ሳይሆን እህል እየፈጩ ነው የሚመስለው። የእንጀራው ድምፅ ይሰማል። እንጀራው ከአሸዋ ከሲሚንቶ እናም ከድንጋይ የተሰራ ነው ይባላል። ስትበራው ከንፈር ሊቆረጥ ምላስ ሊደማ ምናልባትም ሱስ ያጠቃው ጥርስ ካለዎት መሰበር አይቀሬ ነው። ጨጓራዬን አመመኝ ማለት ለግቢ ተማሪ ትልቅ ቅንጦት ነው። አንዳንድ ተማሪዎች ይህ እንጀራ አይደለም የጦር መሳሪያ ነው ሲሉም ይገልጹታል። ወጡ ወጥ ሳይሆን የተማሪዎች እንባ ነው። ስጋ የሌለው ስጋ፣ ሽሮ የሌለው ሽሮ። ዘይትና ሽንኩርት በዓልን ጠብቀን እናደርጋለን ቢሉም እስካሁን ድረስ አየሁኛ ላይ ካፌ ተመጋቢ የለም። አንዳንድ ተማሪዎች እንደ ክኖርና ሚጥሚጣ መሰል ማጣፈጫ ይዘው እንደሚገቡ ይነገራል። ይህን ምግብ እየበላ ከተመረቅ በኋላ በምድር ላይ ምንም ነገር አያስፈራም። ድህነት ሆነ ራብ፣ ፈተናም ሆነ ችግር። ምክንያቱም ድንጋይን መብላት ሲኦልን መምረር ለምደሃልና።